ሰላም እንዴት ናችሁ? ዛሬ ያለነው በኢትዮ ፋይት ናይት የመግለጫ ፕሮግራም ላይ ነው ያለነው። ሁለት የሚገርሙ ሰዎች አጠገብ ያሉ፣ አንደኛው ዮኒ ቬጋስ ይባላል። በሀገር አቀፍ ማን ነው በኢንተርናሽናል ደረጃ ሀገራችንን ለማሰራት እየሄድክበትን ያለውን ርቀት በጣም ትልቅ ሪስፔክት አለን። በጣም እንወዳለን ዮኒ። አጠገቤ ደግሞ ማስተር ሀገረ ሰላም አለ። ፕሮፌሽናል ፋይተር ነው። በነገራችን ላይ ዮኒ ቬጋስም የፕሮፌሽናል ፋይተር የቢኒያም ሽብሬ ዋና ማናጀር ነው። አጠቃላይ ዛሬ ስለነበረው መግለጫ ምን እንደተሰማ ፕሮፌሽናል የሆኑ ሰዎች ናቸው ውድድሩን የያዙትና በፕሮፌሽናል ሰዎች መያዙ ውድድሩ ፕሮፌሽናል የሆኑ ውድድሮች እንድናይ ኢንተርናሽናል ውድድሮች እንድናይ ነው የሚያደርገው። ይህንን ነገር እንዴት ታየዋለህ? ካንተን ጀምር፣ ከዛ ወደ ማስተር ነው። ያው እንግዲህ እንደምታውቁት ነው። ቅድም በጋዜጣዊ መግለጫው ላይም ተናግሬ ያለው እኛ በተቻለ መጠን የምናቀርበውን የፋይቲንግ ፕሮግራም ለህዝቡ በጣም የመጠነና ህዝቡንም የሚያስደስት መሆን አለበት። በዛ ላይ ነው ጠንክረን እየሰራንም ያለ ነው። ቀደም ብሎ ይሄ ስፖርት ፕሮግራም ከኛ በፊት የዛሬ ምናልባት 1 ወር 2 ወር አካባቢ በሌላ ሰዎች ተደርጎ ነበረ። ምናልባትም እኛ ደግሞ ከዛ በመነሳት ትንሽ ነገሮችን ደግሞ ወጣ ቢሉ ቅድም ልናገር እንደሞከርኩት እኔ ይህን ውድድር ሳይ አሜሪካን ሀገር ሆኜ ነበር ያየሁት የነበረውና ልቤ ሁለት ነበረ። በአንድ በኩል ደስታ፣ በአንድ በኩል ሀዘን ነው። ምክንያቱም የተደሰትኩበት ያው ኢትዮጵያ ሲያሸንፍ በማየቴ ደስተኛ ነበርኩኝ። የተሸነፈውም ኢትዮጵያዊ ደግሞ መሆኑ ደግሞ ሀዘን ውስጥ ከቶኛልና እኔ ከዛ ውስጥ በወጣ መንገድ የኛ ህዝብ ልክ እዚህ ጋር እንደምታያት ባንዲራችንን አስቀምጠን የሌላ ሀገር ባንዲራ ደግሞ እዛ ጋር ቆሞ አገራዊ ስሜት እንዲፈጥር የተደረገ ጥረት ነው። አንድም ይህን እንዳዘጋጀ ገፋፋኝ የዚህ አይነት ዝግጅት መሆኑ ነው እንጂ ምናልባት አገራዊ ብቻ ቢሆን ኖሮ እዚህ ቦታ ላይ ላታገኝ ትችል ነበር እና ይህንን ስሜት በህዝቡ ላይ ለመፍጠር ነው የፈለግኩት። ቴንኪዩ ማስተር ሀገረ ሰላም ጓደኛዬም የስራ ባልደረባዬም ነው። እኔም በማርሻል አርት ውስጥ ነው ያለሁት። እሱ ደግሞ ፕሮፌሽናል ተወዳዳሪ ነው። ፕሮፌሽናል ውድድሮችን ሲፈልግ ነው ዛሬ እዚህ ፕሮግራም ላይ እየተገናኘ ነው። በጣም የምንተማመንበት ልጅ ነው። ቢኒያምም ልጃችን ነው። እሱም ፕሮፌሽናል ፋይተር ነው። ግን ማስተር ሀገረ ሰላም ስለ ውድድሩ ሳይሆን እንደዚህ አይነት ያንተን ብቃት ሊገልጹ የሚችሉ ውድድሮች በመዘጋጀታቸው ምን ተሰማ? በጣም ደስ ብሎኛል። ከምንም በላይ ኢንተርናሽናል ውድድር መሆኑ ለኔ ትልቅ ግሬስ ይሰጠኛል። ሁለተኛ ነገር ደግሞ አዘጋጁ አካል አንድ አለመሆን 2 3 ሳይሆኑ 4 5 ናቸው። ስለዚህ አንድም ለውድድሩ ትልቅ ድምቀት ይሰጣል ብዬ አስባለሁ። ከዛ በመዝለል ተወዳዳሪን በተመለከተ ሳወራ ተወዳዳሪ በጣም ፕሮፌሽናል ነው። ኢንተርናሽናል ተወዳዳሪ ነው። ብዙ ጊዜ ዊን ያደረገ ልጅ ነው። እሱን መግጠም ለኔ ትልቅ ነገር ነው። እኔም በዚህ ነገር ደግሞ በጣም ሞር